ሰላም ጤና ይስጥልን። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ቪዲዮቻችንን ሼር ብታደርጉልንም እንዲሁ የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በርከት ያሉ ጉዳዮችን ነው የምናነሳው የምንመለከተው። ጋዜጠኛ ርዕዮት ዓለሙ አቶ ልደቱ አያሌውን በአደባባይ ጭምብላቸውን አስወልቃቸዋለች እና እሱን በቆይታችን የምናየው ነው የሚሆነው። እንደው እንዳይነሱ አርጋ ነው ፈጥፈጥ ያደረገቻቸው። ወሳኙን ጥያቄ አንስታ ምንድነው ያደረገችው? በቆይታችን እንመለከተዋለን። ፈገግም የሚያሰኝ ስለሆነ ማለት ነው እና እሱ እናደርጋለን። በቅድሚያ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ደቡብ አፍሪካ ጆሃንስበርግ ነው የሚገኙት። ጠቅላይ ሚኒስትሩ በደቡብ አፍሪካ በጂ20 አባል ሀገራት ጉባኤ ላይ እንዲሳተፉ ግብዣ ቀርቦላቸው እዛ ይገኛሉ። ነገር ግን ከጉባኤው በፊትም ቀደም ብለው ጠቅላይ ሚኒስትሩ የተለያዩ የዲፕሎማሲ ስራዎችን እየሰሩ ነው። ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ጋር መሪዎች ጋር ውይይትና ንግግር እያደረጉ ነው። በጂ20 አባል ሀገራት ጉባኤ ላይም ንግግር አድርገዋል። በንግግራቸው በነገራችን ላይ በጣም ወሳኝ ነጥቦችን ነው ያነሱት። ኢትዮጵያ በመደመር ማዕቀፍ ወደፊት እየገሰገሰች እንደሆነ አንስተው በዓለም አደባባይ አንስተዋል። ከጉባኤው በፊትም በነበሩ ውይይቶች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ነጥብ ምንድን ነው? አፍሪካ መፍትሄ ጠባቂ ብቻ ሳይሆን ለጂ20 አባል ሀገራት ጉባኤ ላይ ማንሳት ባለባቸው ነጥቦች መፍትሄ አፍላቂ መሆን እንዳለባት አንስተው ተናግረዋል። እንግዲህ እነዚህና መሰል ነጥቦችን ስንመለከት ኢትዮጵያ በጣም በርካታ ወሳኝ ጉዳዮችን በጉባኤው ላይ ያነሳችና ኢትዮጵያ ከፍ ብላ ዝም ብሎ ተሳትፎ ብቻ ሳይሆን ከፍ ብላ የታየችበትን ቆይታ ያደረገች እንደሆነ ማየትና መመልከት የምንችልበት ሁኔታ ነው ያለው። ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጋር የነበራቸው ውይይትን መመልከት እንችላለን። ለጋዜጠኞች ዝግ የነበረ በጣም በርካታ ነጥቦች የተነሱበት ውይይት እንደነበረ የሚገመት ነው። ከእሳቸው ጋር ያደረጉት ውይይትም እንዲሁ ቱርክ ቀጠናው ላይ እያሳደገችው ከመጣችው ፍላጎት አንጻር፣ ከግብፅም ጋር ካለው ግንኙነት አንጻር፣ ኢትዮጵያ ውስጥ ካላት ከፍተኛ ኢንቨስትመንትም አንጻር በጣም በርካታ ነጥቦች የሚነሱባቸው ናቸውና እንደው ዝም ብሎ የተሳትፎ ውይይት ብቻ ሳይሆን ነገር ዓለሙ በሙሉ ስንመለከተው ኢትዮጵያ በደንብ በልኳና ከፍ ብላ እየተጫወተችበት የምትገኘው ቆይታና ጠቅላይ ሚኒስትሩን በደቡብ አፍሪካ በጣም አሪፍ የተባለ ቆይታና ብቁ የተባለ ቆይታን እያደረጉ እንደሆነ የምንመለከትበትም ነው። ወደ ዕለቱ አበይት ጉዳያችን እንገባለን። ጋዜጠኛ ርዕዮት ዓለሙ እግረ መንገዳችንን ግን በኤርትራ የተነሳውን አመፅና ህወሓት ቤት ደብረ ጽዮንና ምግበይ የገጠማቸውንም ጉዳይ ማየታችን እንዳለ ሆኖ ማለት ነው። ጋዜጠኛ ርዕዮት ዓለሙ አቶ ልደቱ አያሌውን በገዛ ቆንጨራዬ ነው ያረዱኝ አስብለዋለች። እኔ ተናግሬ ነበር። ለምንድን ነው የሚሄዱት? እኔ እኮ ጋዜጠኛ ርዕዮት ዓለሙ ጋር አቶ ልደቱ አያሌው እንደ ጋዜጠኛ ርዕዮት ዓለሙ አይነት ሰዎች ጋር መሄድ የለባቸውም። ባለፈውም የምንድነው ስብሰባ ምናምን ብለው ጠርተው ሚዲያ መግለጫ የሰጡ ጊዜ እንዲቹ ስታስነጥሳቸው መስማት የማይፈልጉትን ነገር ስታነሳባቸው ነበር። ሰናፍጭ ነው የሆነችባቸው ጋዜጠኛዋ። ቢቀርባችሁ ጋዜጠኛዋ አጉላጉል እያደረገቻቸው ያለበት ሁኔታ ነው ያለው። በመጀመሪያ ግን ዋነኛውን ያነሳችባቸውን ከባድ መስማት የማይፈልጉትን ጥያቄ ከማንሳታችን በፊት ከዘመነ ካሴ ጋር ተያይዞ ጋዜጠኛ ርዕዮት ዓለሙ አቶ ልደቱ አያሌው ላይ ያነሳችበትን ነጥብ ስሙት። ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰውን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ እምቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለም። ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል አዳምጬ አላውቅም። ይሄን ከተናገረ ግን አዳምጬ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው። ትክክል አይደለም ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው። የአንድ አገርን ህዝብን ነፃ ወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሎ ብሎ ትዕዛዝ የሚሰጥ ከሆነ የሚሰራው የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚልነት የለም። ስለዚህ ይሄ በእሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ። ፌስቡክም ዩቲዩብም ላይ እንግዲህ እንደሰማችኋት ነው። በጣም ወሳኝ ጥያቄ ያነሳችሁ። አቶ ልደቱ አያሌው ምን አለ? አወግዛለሁ ይሄ ቪዲዮ ከተገኘ ብሏል። ይሄው ቪዲዮ እዩት። ቁሜ እየሄዱ የጎጃም ትግል አይከፈልም ወይኔ የለሁ
እዚህ ድርጅት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንደው አቅም አጥሮኝ ካልሆነ ስር በሳት ነው ማቃጠል በጥይት አልመጣም አይቻልም እንግዲህ ይሄንን ብሏል አቶ ልደቱ አያሌው የሚደግፉት ኃይል እንደው ቢልላችሁ አይሆንላችሁምና ቢልላችሁና ቢሆንላችሁ ብልጽግናን ብታሸንፉ ስልጣን ላይ እናወጣዋለን የምትሉት ኃይል ሰው ከነነፍሱ አቃጥላለሁ የሚል ነው እንደዛ ካለ አወግዛለሁ ብሏል ይሄው አለ አውግዝ እስቲ አውግዝ አያረገውም አቶ ልደቱ አያሌው ሳሙና ናቸው ሙልጭ ነው ሌላ ነገር ነው የሚሉት አይ በፍጹም ሰው ከነነፍሱ አቃጥላለሁ ጠላት አይደለም እኮ የገዛ ወንድሞቹን ከኔ በተቃራኒ ከቆማችሁ አቃጥላችኋለሁ እያለ እና አቶ ልደቱ አያሌው ይሄን አላቅም አልሰማሁም አላየሁም እያሉ ነው ያሉት እና አሁን ሰሙ አቶ ልደቱ ያው ሰሙ አሁን ሪዮት ዓለሙ ግን እንደው ጥሩ አርጋ ነው አወግዛለሁ አስብሏል አያወግዝም ያውቃል የሚፈልጉትም የሚሰሩትም ለዚሁ ነው እንደው አይሆንምና አይሳካምና ልክ አይመጣላቸውምና እንደው ህልማቸው እውን አይሆንም እንጂ ምኞታቸው እዚህ ድረስ ሐሳባቸው እዚህ ድረስ ግባቸው እዚህ ድረስ ከዚህ ውይይት በኋላ አንዳንድ የፋኖ አፈቀላጤዎች ሪዮት ዓለሙን እንደው እንደ ፋን አማራ ጥላቻ አለባት እንትን ለማለት ነው ምናምን እያሉ ፕሮፓጋንዳ ሲሰሩባት ተመልክቻለሁ እንዴ ሰው አቃጥላለሁ ያለ ሰውዬ እያለ እሷ ምን ታረግ በምን አውድ ትረዳው ማለት ምን ብላ ትፍታው ሰው አቃጥላለሁ ነው ሰው ደግሞ ጠላት አይደለም እኮ ጠላት የሚለውን አካል አይደለም የገዛ ወንድሞቹ ነው አቃጥላለሁ እያለ ማለት ምን ብላ ትፍታው በቃ አቃጥላለሁ ነው ዘመነ ካሴ አቃጥላለሁ ብሏል ሲያረግ ምን ወይ ኖረው አቶ ልደቱ አያሌው እንደው ሳሙና ናቸው እንጂ ማመን አይፈልጉም እንጂ ምን ሲያረግ ነው የምናውቀው የዘመነ ካሴና የሚመራው ኃይል ንጹሃን ሲገል መስጊድ ገብቶ ግፍ ሲፈጽም ነዋሪ ሲያፈናቅል ገበሬ ላይ ግብር ጥሎ መውጫ መግቢያ ሲያሳጣ ወንበዴ ሲሆን ኬላ ሲጥል ነው የምናውቀው አቶ ልደቱ አያሌው እንደው በሰላማዊ ትግል ስም በታጨ የትንፍጩ ዱቄቱን አምጪው የ4 ኪሎ ጠረን ብቻ ይስተተኝ በሚል መንገዳቸው ስለሚንቀሳቀሱ ነው እንጂ ይሄ የታወቀ ነገር ነው እና አቶ ልደቱ አያሌው በጉጉት እንጠብቃለን ወጥተው እንዲያወግዙ የትግል አጋራቸው መንግስት ለመገልበጥ የሚያግዛቸው የፖለቲካ አሊያንስ ህብረታቸውን በደንብ አድርጎ የሚያሳልጥላቸው ግለሰብ ሰው አቃጥላለሁ ብሏል አቶ ልደቱ አያሌው ደግሞ ፍጹም ሰላማዊ ታጋይ ናቸው እሳቸው እንደሚሉት ምን እንደሚያረጉ እናያለን ያወግዛሉ ወይ አያረጉትም ሪዮት ዓለሙ ግን በዚህ ብቻ አላበቃችም አቶ ልደቱ አያሌውን ወሳኝ ጥያቄ ጠይቀዋለች እቺን ቪዲዮ ላሳያችሁ በደንብ በጥልቀት አድምጧት ከሆነ የእናንተ ትግል ብልጽግና ላይ ብቻ ነው ወይስ ህዋትንም ይነካል ህዋት አሁን ባለው ሁኔታ ዋናው ትግላችን ብልጽግና ላይ ነው ብልጽግና ሄደ ስንል ያሉትን ኃይሎች በተመለከተ ህዋትን ጨምሮ እየተነጋገርን መጣን አይደል እንደዛ ነው የመጣነው እሺ ኦኬ እንደዛ ከሆነ ዋና የቅደም ተከተል ጉዳይ ሲመጣ ቅደም ተከተል ታሳቢ መደረግ አለበት አልካ አይደለ በደንብ መደረግ አለበት ቅደም ተከተል የሌለው ትግልማ ምንም ዋጋ የለውም ቅደም ተከተላችን ግን ሊለያይ ይችላል ቅደም ተከተል ስለሌለ የሚለውን መጀመሪያ መዘጋጀት ያለበት ቅድም ያልከው ነገር አለ ለምሳሌ የጠራ አጀንዳ መኖር አለበት ስለ መሄድም በተመለከተ አሁን የምንተባበረው ኃይሎች እኮ የምንተጋገልነን አይነት ነገር ብለሃል አይደለ ያው አሁን ያለውን ነገር ችግር ላይ ስለሆነች ነው እንጂ ሀገሪቷ ያው ብልጽግና አንስተ ጠቅላይ ሚኒስትሩን በተለይ በዋናነት አንስተ ማለት ነው ልክ ነው የሚተጋገሉ ኃይሎች ናቸው ሜዳው ላይ የሞሉት አብዛኞቹ ማለት ነው እንተባበር እያላችሁ ያላችሁትም አንተም እንዳልከው እንደዚሁ በአላማ ባካሄድ በምናምን አንፃር ሲታይ የምትተጋገሉ አይነቶች ናቸው አሁን እሱን ነገር ቢያንስ ማለት ነው እንደዚህ አይነት ነገሮች ለነገ እናሳድረው ከማለት ይልቅ ለነገ እንደማያድር እናውቀዋለን የሆነች አይነት ነገር ቢንገጫገጭ በተለይ መሳሪያ ያዙት ኃይሎች መካከል
ተኩስ ተደርጎ የተሻለ ጉልበት ያለው ኃይል ሊይዝ የሚችልበት እድል ሰፊ በሆነበት አይነት ሁኔታ መሰራት ያለባቸው ቅድመ ሁኔታዎች ስንል እነዚህን አይነት ነገሮች አይለነገ ብቻ ብልጽግና በተለይ ጠቅላይ ሚኒስትሩን የሚል አይነት ቅድመ ሁኔታ ከማስቀደም ይልቅ ህወሓት ራሱ እያስተዳደረ ባለበት ትግራይን አይሱም አይደለም ታርጌታችን ብልጽግና ነው እየተባለ አለመተባበር ሲባል ለኔ አንዱ ችግር ብለህ ስትገልጸው መተባበር ራሱ አንዱ ችግር ሊሆን ይችላል። በእንደዚህ አይነት ሁሉንም ብልጽግናን ጠቅላይ ሚኒስትሩን ብቻ ይሁን እንጂ ሌላው ነገር እናሳድረው ከሚል ኃይል ጋራ ይሄ ሁሉ የተለያየ አይነት ከብልጽግና የበለጠ ችግር ፈጣሪ ሁሉ ካለው ጋራ መተባበር እንደ ችግር ጭምር ያዋለሁኝ። አለመተባበርን አንተ አለመተባበርን እንዳየው ሁሉ እኔ ደግሞ መተባበሩን ራሱ ማለት ነው። እሱን ነው የፈለኩትና በእኔ እምነት ትግራይ ከሌላው የተለየ ሁኔታ አይደለም ያለው። አሁን በማስተዳደር ደረጃ እያስተዳደረ ያለው የፌዴራል መንግስት ነው። በጀት የሚመደበው እንደሱ ብለህ ካሰብክ እሱ ሌላ አዳምጪኝ። ጊዜያዊ መስተዳደሩን የመደበው እሱ። ችግር ደግሞ ያለው ትግራይ ብቻ አይደለም፣ በሁሉም ህወሓትና ብልጽግናን ነው የምትታገሉት ወይስ ብልጽግናን ብቻ ነው የሚለውን ነው እንጂ እኔ አሁን የምታገለው ቀጥተኛ በሆነ ቋንቋ እኮ ነው የተናገረው። ቀጥተኛ በሆነ ቋንቋ ትግላችሁ ብልጽግናንም ህወሓትንም ነው የሚጨምረው፣ ምክንያቱም እያስተዳደረ ነው ያለው። ቅድም እኮ ነገርኩሽ። አሁን ህልውናችንን እየወሰነ ያለው ለኔ የትግራይን ግን እየወሰነ ነው። ስለዚህ ትግራይ ደሴት ናት እያልከኝ ነው ማለት ነው። በሌላ ቅድም ባልከው አርጉመንት ነው። አልወጣኝም። እንግዲህ እንደሰማችሁት ነው። አቶ ልደቱ አያሌው ለህወሓት ስስ ልብ ነው ያላቸው፣ እንደሰማችሁት ማለት ነው። ከዛስ የሚል ወሳኝ ጥያቄ ነው ጋዜጠኛ ሪዮት አለሙ የጠየቀችው። ከዛስ ብልጽግናን እንጥላለን ትላላችሁ፣ ከዛስ? በጣም ወሳኙ ጥያቄ ባይዘው በኢትዮጵያ ፖለቲካ ውስጥ ተቃዋሚ ነን የሚሉ፣ ህብረት ፈጥረናል የሚሉ፣ ተጋብተናል የሚሉ፣ መንግስት እንገለብጣለን የሚሉ ኃይሎች መጠየቅ ያለባቸው ወሳኝ ጥያቄ ከዛስ ነው። ከዛስን ይፈሯታል። እንደው አብይ ብቻ ይውረድልኝ እንጂ ሲሉ ልክ ጠቅላይ ሚኒስትሩ ከወረደ በኋላ ሀገር በሰላም የሚመሩ ነው ይመስሉት፣ ተግባብተው የሚያወሩ ነው ይመስሉት። እንዳልኳችሁ እንደው ዶክተር አብይ እሺ ስልጣን ያዙ እኔ ልውጣላችሁ ብለው 4 ኪሎ ቤተ መንግስት በርጋ ወስደዋቸው ማለት ነው፣ በሩ ላይ አቁመዋቸው ግቡ ይሏቸው፣ አንተ ግባ እኔ ልግባ፣ አንተ ግባ እኔ ልግባ፣ ይገዳደላሉ። አይገቡም። 4 ኪሎ ያለው አንድ ወንበር ነው፣ አንድ ነው፣ በቃ አንድ ሰው ነው የሚቀመጥበት። ግቡ ቢባሉ እንኳን አንተ ትቀመጣለህ እኔ እቀመጣለሁ ነው የሚባባሉት እንጂ አይቀመጡበት። አንዳቸው አንዳቸው ጠላት ነው የሚሆኑት። እዚህ ጋር እንዳያችሁት ግን ጭምብሉና ያወለቀችው አቶ ልደቱ አያሌውና ጓደኞቻቸው የሚታገሉት ህወሓትንና ህወሓታዊውን አስተሳሰብ ለመመለስ ነው። እንደው ብልጽግና ይሂድ እንጂ ሲሉ በቃ እንደው እንትን የሆነ ነገር የሚያመጡ ነው ይመስሉት። አይደለም፣ ህወሓትን ለመመለስ ነው የምንፈተነው። መከራ የምናየው ትላንትም እንዳነሳውላችሁ የቀደመ ኃጢአት ለመክፈል ነው። የቀደመ ኃጢአት የቀደሙት የሰሩትን ኃጢአት ነው ለመክፈል ነው ይሄ ትውልድ የሚፈተነው። ህወሓት ካልተመለሰች ሰላም አታገኙም ነው ቋንቋው። የምንፈተነው ለዚህ ነው። እንደው ብልጽግና አይወርድም እንጂ እነኛ ኃይሎች አሸንፈው ወጥተው ጠቅላይ ሚኒስትር ዶክተር አብይ አህመድን አውርደው ስልጣን ላይ የሚወጣውም አካል ሰላም አያገኝም ህወሓት ካልሆነች። ሪዮት አለሙ በጣም ወሳኝ ጥያቄ ነው ያነሳችለት። ከዛስ ብልጽግናንም ነው ህወሓትንም ነው የምታገሉት? ብልጽግና ቢወርድ ህወሓት ወደ ስልጣን የሚመጣበት መንገድ አለ። እሱንስ እንዴት አስባችሁታል? እንደው ብልጽግና ይውረድ እንጂ ከብልጽግና የባሱ ኃይሎችም ይምጣብን ነው ወይ የምትሉት? በቃ እነሱ ምንም የሚያውቁል ነገር የለም። ትናንት እንዳልኳችሁ ማኒፌስቶ የለም፣ ሐሳብ የለም፣ ተግባቦት የለም። ከማሰብ የተጣላ ከእርጋታ የተራራቀ እንደው ግብታዊነት ብቻ የተሞላበት በጥላቻ የሰከሩ የጥላቻ ተላይ የተጋቱ የዘራ ተላይ ያናወዛቸው በግለሰብ ጥላቻ ያበዱ ግለሰቦች ናቸው። እንዲህ አርጋ ነው ጭንብላቸውን ያሰጣቻቸው።